ምን ሆነሽ ነው እንደዚህ የምትሆኚው? እሺ ተረጋጊ። እሺ ምን ማድረግ ነው ያለብን? ማልቀስ ይሻላል? ንገሪኝ፣ ማልቀስ ይሻላል? አንቺ እሷ ጋር መሄደሽ እንዲህ እያለቀሽ ነው እሺ ልጅቷን የምታባቢያት? ንገሪኛ ማርቲ። ራስሽን ማልቀስ መፍትሄ ያመጣል ወይ? ንገሪኝ። እሺ አይደለም አብራም መኪና አደጋ ደርሶበታል። ምንድነው እንደዚህ ሄርሜላን እረስቶ እንኳን እንደዚህ ሳሚሆን እሺ አንቺ ማልቀስ ምን ይፈጥራል? አሁን ንገሪኛ። ተረጋጊ እንጂ እንደዚህ እየወደቀች እንደዚህ አስሬ እየወደቀች። አረ ማርቲ ምን ሆነሽ ነው? ካጠገቧ እንዳለሽ አውቃለሁ። ብዙ ነገርም እያደረግሽ እንደሆነ አውቃለሁ። ማርቲ ተረጋጊ እንጂ ምን ሆነሽ ነው እንዴ? ማርቲ ተረጋጊ፣ አታልቅሽ እያልኩሽ ነው አይደል? ሄርሜላ ምንም አትሆንም። አጠገቧ እንደዚህ እያለቀሽ እኮ ነው የባሰ ነው የሚብስባት። ማርቲ በቃ እሺ ምንድነው ማድረግ ያለብን? ንገሪኝ። አድርጉ የምትይኝ ነገር ካለ እናድርግሽ። ሄርሜላ ምን የሚያስፈልገው ነገር እናድርግላት። ሻው ለምን ማልቀስ አስፈላጊ አይደለም። ማርቲ ሚኪ በጣም ተጨንቃለች፣ በጣም ተጎድታለች፣ በጣም ታማለች። ሄርሜላ የምን ባናችንም አልተረዳናት። ይገባኛል ግን እዚህ ጋር አይደለም። እሺ ስላለቀሽ የሚቀየር ነገር አለ? እስኪ ንገር። እኛ ምን እናድርግ ነው መፍትሄው? እሺ አልቅሰሽ ግን በጣም ጨንቆኛል፣ በጣም ከብዶኝ ሄርሜላ እንደዚህ ሆና ማየት አልችልም። አቤል በጣም ተደጋገመ በጣም እና በቃ ይዛናት መሄድ ካለብን ሚኪ ቤተሰብ ጋርም ከሆነ ከሀገር ይዛናት መውጣት ካለብን ይዛናት እንውጣና እኮ እሺ እንደዚህ እኮ መፍትሄውን እኮ መንገድ ትችያለሽ። ግን ማልቀስ እኮ ተገቢ አብርሃም ፈልጎት አይደለም እኮ እንደዚህ ነገር ውስጥ የገባው ማርቲ። አሁን የሄርሜላ ነገር ብቻ ነው የሚያሳስብሽ የሚጠቀው። ይሄም ቀን ያልፍና እንደሰታለን፣ ወደ በፊቱ ደስታችን እንመለሳለን። ማርቲ የምሬ ነው። እኔም አብርሽም አንቺም ሚኪም ሄርሜላም ሆነን እንደ በፊቱ ደስተኛ እንሆናለን። ግን ደግሞ አንቺ ስትረጋጊ ነው፣ አታልቅሽ። እኔ በጣም የተናደድኩት በኤፍሬም ጓደኛዬ በምለው ለአብርሽ ደግሞ ወንድሙ በምለው በሱ